በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ቤተሰቦችና የተወደዳችሁ ልጆች እንኳን ወደ ልጆቻችን የዩቲዩብ ቻናል በዘኪዎስ ጥያቄና መልስ መርሃ ግብራችን በሰላም መጣችሁ። ዛሬ ይዘንላችሁ የቀረብነው የአብይ ጾም 5ኛ ሳምንት ስለሆነው ስለ ደብረ ዘይት ወይም ስለ ዳግም ምጽአት የሚያስተምሩ 20 ጥያቄዎችን ነው። ይህ መርሃ ግብር ልጆች ከወላጆቻቸው ጋር እየተጫወቱና እየተወያዩ የቤተ ክርስቲያናችንን ትምህርት በጥልቀት እንዲያውቁ ታስቦ ያዘጋጀነው ነው። ለእያንዳንዱ ጥያቄ 3 ምርጫዎችና ለማሰብ ደግሞ 5 ሰከንዶች ይሰጧችኋል። እስኪ ከቤተሰብ አባላት ማን ፈጥኖ ትክክለኛውን መልስ እንደሚገምት እኔ። ሁላችሁም ዝግጁ ናችሁ? ጥሩ። ወደ መጀመሪያው ጥያቄ እንለፍ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለ ዳግም ምጽአቱ ወይም ስለሚመጣበት ጊዜ ያስተማረው በየትኛው ተራራ ላይ ሆኖ ነበር? በቀራንዮ ተራራ፣ በደብረ ዘይት ተራራ ወይንስ በደብረ ታቦር ተራራ? በደብረ ዘይት ተራራ ካላችሁ ልክ ናችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓት መሰረት ከአብይ ጾም ሳምንታት ውስጥ ደብረ ዘይት ስንተኛው ሳምንት ነው? 4ኛው ሳምንት፣ 5ኛው ሳምንት ወይስ 6ኛው ሳምንት? አምስተኛው ሳምንት ካላችሁ በትክክል መልሳችኋል። የጌታችን የኢየሱስ ክርስቶስን የደብረ ዘይት ትምህርት ወይም ስለ ዓለም ፍጻሜ በስፋት መዝግቦ የሚገኘው የትኛው የወንጌል ክፍል ነው? ማቴዎስ 24፣ ዮሐንስ 1 ወይንስ ሉቃስ 2? የማቴዎስ ወንጌል ምዕራፍ 24 ነው ወይም ማቴዎስ 24 ነው ካላችሁ በትክክል መልሳችኋል። ጌታችን ዳግመኛ በክብር የሚመጣበትን ትክክለኛ ቀኑንና ሰዓቱን ማን ያውቃል? መላእክት ያውቁታል? ከሰማይ አባቱ በቀር ማንም አያውቅም? ወይንስ ነቢያት ያውቁታል? ከሰማይ አባቱ በቀር ማንም አያውቅም ካላችሁ ልክ ናችሁ። በዳግም ምጽአቱ ጊዜ ጻድቃንና ኃጥአን በምን ይመሰላሉ? በበግና በፍየል፣ በርግብና በእባብ ወይንስ በአንበሳና በነብር? በበግና በፍየል ካላችሁ በትክክል መልሳችኋል። በጎቹ በጻድቃን፣ ፍየሎቹ ደግሞ በኃጥአን ይመሰላሉ። በበጎቹ ወይም በጻድቃን የተመሰሉት በዕለተ ምጽአት በጌታችን በየት በኩል ይቆማሉ? በግራ፣ ከኋላ ወይንስ በቀኝ? በቀኝ ይቆማሉ ካላችሁ ትክክል ናችሁ። ጌታችን ከመምጣቱ በፊት በዓለም ላይ ካሉት ምልክቶች አንዱ ምንድን ነው? ፍቅር ትበዛለች ወይንስ የብዙ ሰዎች ፍቅር ትቀዘቅዛለች? ወይንስ ደግሞ ሁሉም ሰው በሰላም ይኖራል? የብዙ ሰዎች ፍቅር ትቀዘቅዛለች የሚለው ለመምጣቱ አንድ ምልክት ነው ካላችሁ ትክክል ናችሁ። ሙታን የሚነሱትና ሁሉም ሰው ለፍርድ የሚሰበሰበው የምን ድምፅ ሲሰማ ነው? የነጎድጓድ ድምፅ፣ የመለከት ድምፅ ወይንስ የከበሮ ድምፅ? የመለከት ድምፅ ካላችሁ ትክክል ናችሁ። በዕለተ ምጽአት መለከቱን የሚነፋው ቅዱስ መልአክ ማን ነው? ቅዱስ ሚካኤል፣ ቅዱስ ገብርኤል ወይንስ ቅዱስ ሩፋኤል? ቅዱስ ሚካኤል ካላችሁ በትክክል መልሳችኋል።
በቀኝ ለሚቆሙት ወይም ለጻድቃን ጌታችን ምን ይላቸዋል? እናንተ ርጉማን ከእኔ ራቁ፣ ወይስ ኑ እናንተ የአባቴ ብሩካን፣ ወይንስ ደግሞ ጥቂት ጊዜ ጠብቁኝ? ኑ እናንተ የአባቴ ብሩካን ይላቸዋል ካላችሁ ትክክል ናችሁ። ኑ እናንተ የአባቴ ብሩካን ዓለም ሳይፈጠር የተዘጋጀላችሁን መንግሥት ውረሱ ይላቸዋል ካላችሁ ትክክል ናችሁ። ጻድቃን መንግሥተ ሰማያትን የሚወርሱት በምድር ላይ ምን ስላደረጉ ነው? ሀብት ስለሰበሰቡ፣ የተራበ ስላበሉ፣ የታረዘ ስላለበሱ፣ እንግዳ ስለተቀበሉ፣ ወይንስ ጠንክረው ስለተማሩ? የተራበ ስላበሉ፣ የታረዘ ስላለበሱ፣ እንግዳ ስለተቀበሉ ካላችሁ ልክ ናችሁ። ከነዚህ በተጨማሪ የተጠማ ስላጠጡ፣ የታመመ ስለጠየቁ፣ እስረኛ ስለጎበኙ ካላችሁ ደግሞ ስድስቱንም አሟልታችሁ ተናግራችኋል። የበለጠ ትክክል ናችሁ። ጌታችን ዳግመኛ ሲመጣ እንዴት ሆኖ ይመጣል? እንደ መጀመሪያው በድብቅ በግርግም፣ በታላቅ ክብር ጌትነትና በብዙ መላእክት ታጅቦ፣ ወይንስ ተራ ሰው መስሎ ብቻውን? በታላቅ ክብር ጌትነትና በብዙ መላእክት ታጅቦ ካላችሁ ትክክል ናችሁ። በእሱ ዘመን እንደነበረ የሰው ልጅ መምጣትም እንዲሁ ይሆናል ተብሎ የተነገረለት ነቢይ ማን ነው? ኖህ፣ ሙሴ ወይንስ አብርሃም? ኖህ ነው ካላችሁ ትክክል ናችሁ። በኖህ ዘመን እንደነበረ የሰው ልጅ መምጣትም እንዲሁ ይሆናል ተብሎ ተጽፏል። ጌታችን ዳግመኛ ከመምጣቱ በፊት ይህ የመንግሥት ወንጌል ለማን ይሰበካል? ለእስራኤል ብቻ፣ ለዓለም ሁሉ ወይንስ ለጥቂት አገራት ብቻ? ለዓለም ሁሉ ይሰበካል ካላችሁ ልክ ናችሁ። ተሰብኳል፣ እየተሰበከም ነው። በዳግም ምጽአት ትምህርት ውስጥ ከተጠቀሱት 10 ቆነጃጅት ወይም ልጃገረዶች መካከል ልባሞቹ 5ቱ ከመብራታቸው ጋር ምን ይዘው ነበር? ውሃ፣ ዘይት ወይንስ አበባ? ዘይት ወይም ተጨማሪ ዘይት ይዘው ነበር ካላችሁ ትክክል ናችሁ። 5ቱ ሰነፍ ቆነጃጅት ዘይት ፍለጋ ሄደው ሲመለሱ ምን አጋጠማቸው? ደጁ ተዘግቶባቸው ቀረ? ተከፍቶላቸው ገቡ? ወይንስ አዲስ መብራት ተሰጣቸው? ደጁ ተዘግቶባቸው ቀረ ካላችሁ ትክክል ናችሁ። የዳግም ምጽአት ወይም የደብረ ዘይት ትምህርት ዋና ዓላማ ክርስቲያኖች ምን እንዲያደርጉ ለማስተማር ነው? ቀኑን ለመገመት እንዲሞክሩ፣ ሁልጊዜ ተግተው እንዲጸልዩና ተዘጋጅተው እንዲጠብቁ፣ ወይንስ ፈርተው እንዲደበቁ? ሁልጊዜ ተግተው እንዲጸልዩና ተዘጋጅተው እንዲጠብቁ ወይም እንድንጠብቅ ነው ካላችሁ ትክክል ናችሁ። ጌታችን ስለ ዳግም ምጽአት ሲያስተምር በሰማይ ላይ ካሉት ፍጥረታት እነማን ምን እንደሚሆኑ ተናግሯል። ፀሐይ ትጨልማለች፣ ጨረቃም ብርሃኗን አትሰጥም፣ ፀሐይ ሁልጊዜ ታበራለች፣ ወይንስ ጨረቃ ወደ ፀሐይነት ትቀየራለች? ፀሐይ ትጨልማለች፣ ጨረቃም ብርሃኗን አትሰጥም ነው መልሱ ካላችሁ አግኝታችሁታል። በዚያች የፍርድ ቀን የሰው ልጅ ሁሉ በምን አይነት ሁኔታ ፍርዱን ይቀበላል? ሁሉም ሰው በእኩልነት አንድ አይነት ሽልማት ያገኛል? እያንዳንዱ እንደ ሥራው መጠን ይከፈለዋል?
ወይንስ በእድል ይወሰናል? እያንዳንዱ እንደ ስራው መጠን ይከፈለዋል ካላችሁ ትክክለኛው መልስ እሱ ነው። ከዳግም ምጽአት በኋላ ምን ይሆናል? ይህች ዓለም እንዳለች ትቀጥላለች? አዲስ ሰማይና አዲስ ምድር ይሆናል? ወይንስ ሁሉም ነገር ወደ አለመኖር ይቀየራል? አዲስ ሰማይና አዲስ ምድር ይሆናል ካላችሁ ትክክል ናችሁ። ያ ማለት መንግስተ ሰማያት ትተካለች ማለት ነው። እሺ ልጆቻችን እንዴት ነበር? ከ20 ጥያቄዎች ስንት በትክክል መለሳችሁ? ውጤታችሁን ከታች ባለው ኮሜንት ላይ ጻፉልን። ሁላችንም በጋራ እናነባዋለን። ልጆቻችን ዛሬ ያላወቃችሁትን ከወላጆቻችሁ እንደተማራችሁ እናምናለን። ይህ ቪዲዮ ከተመቻችሁና ከተማራችሁበት ከወላጆቻችሁ ጋር ሆናችሁ ላይክ በማድረግ አትርሱብን። እንዲህ አይነት አስተማሪ የሆኑ የዘኪዎስ ጥያቄና መልሶች እንዲሁም ሌሎች የቻናላችንን ዝግጅቶች በፍጥነት እንዲደርሷችሁ ደግሞ ልጆቻችን ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። ለሌሎችም ቪዲዮ እንዲደርሳቸው ሼር አድርጉላቸው። በሚቀጥለው መርሃ ግብር በሌላ አስተማሪ ርዕስ እስከምንገናኝ በያላችሁበት የእግዚአብሔር ሰላምና ጥበቃ ከሁላችሁ ጋር ይሁን። በቸር ሰንብቱልን።